አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። ይዤላችሁ የመጣሁትም አዲስ ነገር ወይኔ የአረብ ሀገር የለፋውበት ብሬ ተበላ ነው። እሱን እንመለስበታለን። ዛሬ አንድ ሰርታችሁ የምትጠቀሙበት ምርጥ የሆነ አዲስ አፕ ይዤላችሁ መጥቻለሁ። አዲስ እንኳን አይደለም ያው ላልገባችሁበት ላልጀመራችሁበት አዲስ ስለሆነ ታሳውቃችሁ ብዬ ነው። ምክንያቱም ብዙ ጊዜ ሰዎች የተጠቀምንበት ነገር ሰዎች እንዲጠቀሙበት ማካፈል አንዱ ደግ ስራ ነው ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦች፣ እንደምታውቁት ብዙዎቻችሁ ከዚህ በፊትም በትልቁ ቻናሌ ቪዲዮ ሰርቼ የላችሁ የመጣችሁ የገባችሁ ልጆች ነበራችሁ። ላኪን ግን ሳትሰሩበት ቆይታችሁ ድጋሚ ተመለሳችሁ ስትመጡ ደግሞ አላስገባም ብሏችኋል። ምክንያቱም አንዴ ብቻ ነው እዛ አፕሊኬሽን ላይ መመዝገብ የምትችሉት ማለት ነው። ደጋግማችሁ መመዝገብ አትችሉ። እድሉ አንዴ ብቻ ነው። አልሙሂም መስራት የምትፈልጉ ወንድም ሴትም ወጣት አዛውንት አሮጊት ምናምን የሚል ነገር የለም። ጠንክሮ መስራት ብቻ ነው አፕሊኬሽን የሚጠበቅበት። ብዙዎቻችሁ ከዚህ በፊት አስገብቻችሁ ያላችሁት አይ ይቅርብ 66 ነው ወይ እንደዚህ ነው ብላችሁ የወጣችሁ ብዙ ልጆች አላችሁ። አሁን ላይ ግን ብዙ ጓደኞቻችሁ ሰርተውበት ሲለወጡበት ወይም ደግሞ ሰርተው ገንዘብ ሲያገኙበት አስገቢን ብላችሁ በውስጥ የመጣችሁ የጻፋችሁ ልጆች አላችሁ። ላኪን ግን እናንተ መግባት አትችሉም። መጀመሪያ አፕሊኬሽኑ ስላጠፋችሁት ድጋሚ ማውረድ አይቻልም። ድጋሚ ፌስ መስጠት አይቻልም። ምክንያቱም በፌስ በአሻራ ስለሚገባ ድጋሚ አሻራ መስጠት ስለማይቻል በጣም አዝናለሁ። መግባት የምትፈልጉ ወንዶችም ሴቶችም ብትሆኑ ካላችሁ በኮሜንት እፈልጋለሁ አፕሊኬሽኑ አስገቡ ማለት ትችላላችሁ ማለት ነው። ላኪን ግን ይሄ ቪዲዮ የደረሳችሁ ሰርታችሁ የምታውቁ ካላችሁ ወንድም እህቶቻችንም ደግሞ ለብዙ ልጆች እንዲሰሩ እድሉ ስጧቸው፣ ንገሯቸው። ይገኝበታል ላይገኝበትም የሚለው ነገር ሀሳባችሁን አጋሯቸው ማለት ነው። ግን በአሁን ሰዓት ላይ ደግሞ ከኛ ከወጣቶቹ ይልቅ ማን እየሰራበት እንዳለ ልንገራችሁ። አገር ቤት ሆነው ኢትዮጵያ ሆነው እናትና ወንድሞቻችን ማሻላ፣ በተለይ እናቶች በጣም እኔ አሁን እንደዚህ ስክሮል እያደረኩ በማይበት ሰዓት በጣም ነው ደስ የሚለኝ። በነገራችሁ ላይ በጣም ደስ ላይ ሳያቸው ባለኝ በአካውንቶቼ ካሉ 2 አካውንቶች ላይ በእነሱ እየቀያየሩ ነገር ጋምብላ አድርጌላቸው ምናምን ነው የምወጣው ማለት ነው። በጣም ነው ደስ የሚለው እና በዚህ አፕሊኬሽን መስራት የምትፈልጉ ካላችሁ እፈልጋለሁ አስገቢኝ በሉ፣ ስልኬን አስቀምጥላችኋለሁ። አብረን መተጋገዝ መስራት እንችላለን ማለት ነው። ወንዶች እንደኛ እንደ ሴቶች ብዙም ጥቅም ባይኖራችሁም ግን ትጠቀማላችሁ። የምትጠቀሙበት ለእናንተ እድሉ የበለጠ የእናንተ ነው ያሰፋው። በእርግጥ እናንተ እየመሰላችሁ ያላችሁ ለሴት ያዳላላፖ ሴቶች ናቸው በብዛት የሚሰሩበት የምትሉ ብዙ ወንድሞች አላችሁ። አይደለም፣ እናንተ ጠንክራችሁ ስላልሰራችሁበት ነው። ልጆች ሰብስባችሁ ኤጀንት ሆናችሁ ልጆችን ሰብስባችሁ ላይቭ ገብታችሁ ልጆች ማስተማር ስላልቻላችሁ ልጆች መሰብሰብ ስላልቻላችሁ ነው እንጂ አፑ ለሁላችንም እኩል ነው የሚሰራው። በእርግጥ የሴቶች ትንሽ ያዳላል። ላይቭ በተቀመጥንበት ቁጥር እንደ ሌቨላችን ወይም ደግሞ እንደ ስራችን ይከፍለናል። እንደ ስራችን ይከፍለናል። እናንተ ብትሰሩም የምትጠቀሙት ነገር የለም። የምትጠቀሙበት ትልቁ ቦታ ደግሞ እኔ ያሳያችኋለሁ። መግባት የምትፈልጉ እኔን ማውራት ትችላላችሁ ማለት ነው። በኮሜንት ሀሳባችሁ የምታስቀምጡ አስገቢን እንፈልጋለን ብትሉ አስገባችኋለሁ ማለት ነው። ምክንያቱም እኔ እስካሁን ቪዲዮ ሰርቼበታለሁ። አንዴ ብቻ ነው በትልቁ ቻናል ላይ ሰርቼበታለሁ። ያው ይህ በደንብ እየተጠቀምኩበት ስመጣ አሁን ላይ በደንብ እየሰራሁበት ስለመጣው ለምን ለጓደኞቼ ሼር አላደርግላቸውም? መግባት የሚፈልጉ ለምን አብረው አይሰሩም የሚለው ነገር ስለመጣልኝ ሀሳቡ ነው። ለዛ ነው ይሄ ቪዲዮ የሰራሁላችሁ ማለት ነው። ይሄ ቪዲዮ ግን በነገራችሁ ላይ እስከ መጨረሻ እንድታዩት በአክብሮት እጠይቃለሁ። መጨረሻ ያለው ነጥቡ በጣም የሚጠቅም ነገር ስለሆነ በተለይ ደግሞ ስደት ላይ ሆናችሁ ሳንቲማችሁ ለቤተሰብ የምትልኩ ለወንድም ለባል ለእህት ባደራ መልክ የምታስቀምጡ እህቶቼ ካላችሁ ስለሚጠቅማችሁ ቪዲዮ እስከ መጨረሻ ብትከታተሉት ደስ ይለኛል። ትጠቀሙበታላችሁ ማለት ነው። መቀጠል ስለ አፑ ተመልሼ ስመጣላችሁ ደግሞ አፕሊኬሽኑ ምንድን ነው ካላችሁ ሊንኩን አስቀምጥላችኋለሁ። አሊያም ደግሞ በውስጥ መታችሁ በኮሜንት መግባት ፈልጋለሁ ብላችሁ የምትሉ ሞር እህቶች ካላችሁ ለእህቶች በጣም ጠቃሚ ነው። ገብቷችኋል? ምክንያቱም በዚህ በአሁኑ ሰዓት ላይ ዩቱብ ማይሰራ የለም። ሁለቱንም ስራ አብራችሁ ማካሄድ ትችላላችሁ። ዩቱባችሁንም ያኛውን ላይቭ አብራችሁ መግባት ትችላላችሁ። ገብቷችኋል? በአንዴ 2 ነገር ማድረግ ትችላላችሁ ማለት ነው። ምንድነው በአንድ ድንጋይ 2 ወፍ ምናምን እንደሚባለው ነገር ይመስለኛል እንደዛ ነው መሰለኝ ተረቱ የሚለው። ሁለቱም አንድ ላይ ማካሄድ ስለምትችሉ ላይቭ የዛኛው ላይቭ ገብታችሁ የዩቲዩባችሁም ሁለቱንም አንድ ላይ ማካሄድ ስለምትችሉ በጣም ቀለል ያለ ስራ ስለሆነ እህቶቼ ተጠቀሙበት እላለሁ። ምክንያቱም ደረጃ እንወጣም ደረጃ እንወርድም ተጠርተን ምናምን የምንሰራው ነገር አይደለም። ቁጭ ብለን
ቁርሳችን እየበላን ምሳችን እየበላን መልሰን መተን ወይ ማታ ቁጭ ባልንበት እየቀራን ሊሆን ይችላል። ጸሎታችን እየጸለይን ሊሆን ይችላል። ምንም የሚያግዳችሁ ነገር እንደ ዩቱብ ታብታብ አልተደረገልኝም መልሳችሁ መታችሁ ደግሞ እንደ ዩቱብ ሰው የለኝም ብላችሁ የምትሉት ነገር አይደለም። ወይኔ ሞኔታይዝ አልሆንኩም፣ ወይኔ ሞኔታይዝ የተነሳብኝ ብለን የምንጨነቅበት አፕሊኬሽን አይደለም። ገብቷችኋል? ሰው ሳይመጣላችሁ ብቻችሁ ሰርታችሁ የምትወጡት ነገር ነው። ሰው ቢመጣላችሁም ታብታብ የሚያደርግላችሁ ሰው ካለ ኦኬ ነው። ከሌለም ያለ ምንም ሰው መስራት የምትችሉት አፕሊኬሽን ነው አፕሊኬሽኑ። ስለዚህ ስለተጠቀምኩበት ነው ቪዲዮ የሰራሁላችሁ። ብዙም የሰራሁ አብረው የሚሰሩ አብረውኝ ያሉ ልጆችም ስላሉ እነሱም ዩቲዩበር ስለሆኑ ዩቲዩባቸው ላይ እንዲሰሩበት እኔም እነግራቸዋለሁ፣ እነሱም ይሰሩላቸዋል። ስለዚህ ይሄን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር የተደራረጉ መግባት የምትችሉ አንድ ሴት ከገባች ገብታ ስለ ትምህርቱ ስለ አፑ በደንብ ከተረዳች በኋላ ለሁለት ሴት ሰዎች ወይም ደግሞ ለሶስት ሰዎች ኢንቫይት ብታረግና የነዛ ሰው ሼር አድርጋ እነዛ ሰዎች ካስገባች ማለት በሶስት ሴቶች በኢትዮጵያ 2500 ብር መስራት ትችላለች። ገብቷችኋል? ጥቅሙ ምንድነው? ብዙውን ጥቅሙ ምንድነው? ቀድመን እኛ የሆነ ነገር ሲመጣ ወደ ጥቅሙ ነው የምናዘለብለው። ስለዚህ ጥቅሙ ምንድነው ካላችሁ ጥቅሙ ብር ነው። በተለይ ለሴቶች ደግሞ ምንድነው የሚጠቅሙ በየትኛው በኩል ነው መጠቀም የምንችለው የሚለው ነገር ሀሳቤን ሲገልጽላችሁ ሴቶች የምንጠቀመው በምንድነው? አንደኛ ፓርቲ ላይ በመስራት ነው። ላይ በመስራት ፓርቲ በመስራት በሁለቱ እንጠቀማለን። የሶስተኛው ዋናው ትልቁ የሚጠቅመን ነገር ምንድነው? እኛ በአሁኑ ሰዓት ላይ በአረብ ሀገር ላይ ሆነን ብዙ ግሩፖች አሉን። በግሩፕ የምናውቃቸው እህቶቻችን ጠንካራ ናቸው፣ ይሰራሉ፣ እንተጋገዛለን ብላችሁ የምታስቧቸው 4 ሴት ወይም ደግሞ ለሶስት ሴት ብታስገቡ በሳምንት ውስጥ 2500 ብር መስራት ትችላላችሁ። በሳምንት ውስጥ በሶስት ሰው ማለት ነው። መልሳችሁ አሁን በድጋሚ ወይም ደግሞ 6 ሰው እንኳን ብታስገቡ ከ5000 እስከ 6000 መስራት ትችላላችሁ በሳምንት ውስጥ። ስለዚህ ይጠቅመናል እንጂ አይጎዳንም። ቁጭ ብለን የምንሰራው ነገር ስለሆነ ነው እያልኳችሁ ውዶቼ፣ ይሄን አፕ እንድትቀላቀሉ በአክብሮት ጠይቃለሁ ማለት ነው። በመቀጠል ወደ ዋናው ነው ወደ መጨረሻ እርሴ ስገባላችሁ ደግሞ ይሄን ሰሞን የተፈጠረ ስልክና አካውንቱ አስቀምጥላችኋለሁ። በአሁኑ ሰዓት ላይ የተጀመረ ፋውል አለ። ፋውሉ ምንድን ነው? የቤተሰብ ስም ባይጠቅሱም በዚህ አካውንት ብር አስገባ እየተባልከ ነው። ቁጭ ብሎ እየጠበቀህ ነው። ቁጭ ብላ እየጠበቀችህ ነው። እህትሽ ናት፣ ወንድምሽ ናት እየተባለ ስርቆት ተጀምሯል። እኔ ዛሬ ወይ ደግሞ ትላንት ወይ ከትላንትና ወዲያ ጠቀመኝ ከቤተሰቦቼ ጋር ሀሳቤን ሼር መደራረጌ። ብዙ ጊዜ ስደት ላይ የሆንን እህቶች ምንድነው ሀሳባችን በቃ ቤተሰብ ገብቶ ሰላም አላለኝም፣ ቤተሰብ ገብቶ አይፈልጉኝም፣ ቤተሰቦቼ እንደዚህ አይሉንም ብለን እኛም አንፈልጋቸውም። ብዙ እህቶች አለን። ገብቷቸዋል። ብዙዎቻችን ከወንድሞቻችን ጋር አንገናኝም፣ ከእህቶቻችን ጋር አንገናኝም፣ ሀሳባችን አንለዋወጥም፣ አባቶቻችንም ጋር እናቶቻችንም ጋር ቢሆን የሆነ ጊዜ ላይ እንጂ አናገኛቸውም። ስለዚህ ድንገት እንኳን ቤተሰቦቻችሁ ጋር ሼር መደራረግ ሀሳብ መለዋወጡ ብዙ ነገር እንደሚጠቅም ያወቅኩት አልሐምዱሊላህ ትላንትና ነው። በእርግጥ እኔ አልሐምዱሊላህ ከእህቶቼ ጋር በጣም ቅርብ ነኝ፣ ከቤተሰቦቼ ጋር በጣም ቅርብ ነኝ። ምንም ቢፈጠር ምንም የራሳችን የሆነ ግሩፕ አለን። በዛ በግሩፕ የቤተሰብ ግሩፕ አለን። በዛ በግሩፕ ሀሳባችን እንለዋወጣለን። በውስጥም ማውራት ያለብን ነገር እናወራለን። ያ ማውራቴ በጣም ጠቅሞኛል እና አልሐምዱሊላህ ብዬበታለሁ። ምክንያቱም ለእህቴ እኔ ሳንቲም የምሰራበት ሳንቲም መቼም ለዋችን ብለን አናባክንም። እህቴ ጋር ልክና የተወሰነ መላክ በእርግጥ ውስጥ አዋቂም ሊሆን ይችላል። ይሄም ስላችሁ ያደረገው ውስጥ አዋቂም ሊሆን ይችላል፣ አላውቅም። ምንም ይኖረኝ ብር ምንም ይኖረኝ ጊፍትም ይሰጠኝ ኬትም ይምጣ ኬትም ታታሎ ይሄ አፕ የምሰራበት ራሱ ብር እኔ ሰው ጋር አስገባም፣ እህቴ ጋር አስገባለሁ። መውሰድ ያለብሽ ነገር ውሰጂና ለእንደዚህ ቦታ አዊልኝና ቀሪው ባንክ አስገቢልኝ ብዬ ወደ እህቴ ገና ማስገቡ። እንደ አጋጣሚ ደግሞ ሆኖ ያው አረብ ሀገር ሆነ በአሁኑ ሰዓት ሁሉም ነቅተዋል እንደምታውቁት ነው። እቁብ የሚባል ነገር አለ። የሰራሁበት ዛሬ አልሐምዱሊላህ ዝም ብዬ ከማባክን ብዬ እቁቤን ጥዬ የተወሰነ እቁብ ሲደርሰኝ ወደ እህቴ ልኬ እህቴ ይሄን አክል ነገር ይሄን ለዚህ ቦታ አዊልኝና ሌላው በዚያ በአካውንቴን አስገቢልኝ ብዬ እህቴን አውርቼ ጨረስኩኝ። ምንም ነገር ቢፈጠር ሪከርድ አደርጋለሁ፣ መልእክት አስቀምጣለሁ። ቶሎ እንደማይገቡ አውቃለሁ፣ ግን በገቡበት ሰዓት ሪከርዴን ሳይሰሙ ማንኛውም ነገር አያደርጉም። በተለይ እህታችሁ እንደዚህ ብላለች ከተባሉ የኔን ሪከርድ የኔን ሀሳብ ወይ ደግሞ የኔን ነገር ሜሴጅ የሚሆን ሳያዩ ምንም ነገር አያደርጉም እና የአቢሲኒያ ባንክ እስከነስም የአቢሲኒያ ባንክ ትዕግስት ማን ነው የሚል የአቢሲኒያ ባንክ ይላክላትና በዚህ ብር አስገቢ የፈጠነ እየጠበቁሽ ነው ብለው ይጽፉላታል። ላኪን ግን ስልኩ አይሰራም። በስልኩ መልሳት ደጋግማ ብትደውል አጋጣሚ የት አልነበረኝ ማለት ወደ እኔ እንዳገባ በተደጋጋሚ ስልኩ ብትደውል አይሰራም። ገብቷቸዋል። እኔም ደግሞ እንደዛ ሲሉ ስልኩን ለሰው ሰጥቼ ኢትዮጵያ ያሉ ሰዎች ቢሞከር ስልኩ አይሰራም። እኔም ከዚህ ሆኜ ስሞክረው ስልኩ አይሰራም። ለምንድን ነው የማይሰራው? እንዳይደወል አድርገውታል። የሚጠቀሙበት ለምንድን ነው?
ጀስት ሜሴጅ ለመላክ ብቻ ነው። በቃ በሜሴጅ ቦታ ላይ ገቡና በዚህ ብር ይሄን አክል ራስ ተላፊ የፈጠነ ይሉሻል ይሏችኋል። ከዛ በኋላ ስልኩ አይሰራም። ስለዚህ እህቶቼ ቪዲዮ እስከ መጨረሻ ካዳመጣችሁት ለብዙ ለአረብ ሀገር እህቶቻችን እንዲደርስ ፕሊዝ ሼር አድርጉላቸው፣ ተጠቀሙበት። የኔን ቻናል እንኳን ሼር ማድረግ ባትችሉ እንኳን ይሄን ከሰማችሁ በኋላ እራሳችሁ እናንተን ቪዲዮ ስሩበት። በቃ የኔን ሼር አታደርጉልኝ ኦኬ፣ ግን ደግሞ ቪዲዮ ስሩበትና ብዙ እህቶቻችን ይዳኑ። እኔ ጋር ብቻ አይደለም። እኔ እህቴ አልሐምዱሊላህ መጀመሪያ ገብቼ እንደዛ ብለው ሲጽፉልኝ መጀመሪያ ገብቼ ያየሁት ያንቺ ሜሴጅ ነው አለች። ቁጭ ገብቼ ያው ኢሞ ላይ ነው የምናወራው። ኢሞ ገብቼ ያንቺን ሪከርድ ሳይ ሪከርድሽ የለም ሪከርድ እስከምታደርጊልኝ እየጠበቅኩ ምንም አይነት ሳንቲም አላስተላለፍኩም አለች። አያችሁ አይደለም እንጂ በቃ አሁን ለምሳሌ ወይ በኔም ኢሞ እንኳን ተጠቅሙ ወይ ታግ ተደርጎ የሚሆን በአሁን ሰዓት ላይ በተለይ ደግሞ በአሁን ሰዓት ላይ በጣም ስልክ እየተጠለፈ ነው። ተጠንቀቁ። አረብ ሀገር ያላችሁ እህቶቼ ደግሞ ደጋግመን ብዙ ጊዜ ተናገራለን። ብዙ ትልልቅ ቻናል ያላቸው ሰዎች ቲክቶክም ላይ ፌስቡክም ላይ ብትሉ የትኛውም ቦታ ላይ መልእክት ያስተላልፋሉ። ስልካችሁ ለማንም ሰው አትስጡ። ስልክ ቸግሮኛል እባክሽ አንዴ ፈልጌሽ ነበር እያሉ በየሚዲያው በውስጥ ይጽፉላችሁ። የአረብ ሀገር ሴቶች የዋሆች ናችሁ። ስልካችሁ ለሰው አትስጡ። እኔ ደጋግሜ ይናገራል። ሰው ስልክ ለሰው አትስጡ። እኔ ከዚህ በፊት እኔ ቸግሮኛል ወንድ ነው በሴት ስም እኔ ጓደኛሽ እንትና ነኝ ከዚህ ከእንትን ቦታ ነኝ ብሎ ወንድ ልጅ ስልክ ተቀብሉኝ ዋትስአፕ ላይ ምን አይነት ነገር እንደላከልኝ መናገር የምችለው ነገር አይደለም። ገብቷችኋል? የሚያስጠሉ ቪዲዮዎች፣ የሚያስጠሉ አፍረተ ገላዎች እየላከ በቃ እኔ መናገር የማልችላቸው ነገሮች ነው እየተካሄደ ያለው። ስለዚህ ባካችሁ ተጠንቀቁ ለማለት ነው ይሄን ቪዲዮ የሰራሁላችሁ። እስከ መጨረሻ ካያችሁት እስከ መጨረሻ ከሰማችሁት ካዳመጣችሁት ብዙ ታተርፉበታላችሁ እንጂ አትጎዱም። አሁን በድጋሚ ሼር እያደረጋችሁ ለብዙ ልጆች እንዲደርስ አድርጉ። የኔን ቻናል እንኳን ማሳደግ ካልፈለጋችሁ ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ ካልፈለጋችሁ እንኳን በራሳችሁ ቻናል ሰርታችሁ ልቀቁት። ብዙ እህቶች ይጠቀሙበት። በአሁኑ ሰዓት ላይ በጣም እየተጎዳ ያለው ደግሞ ሴት ነው። ጥቃቱ የተጀመረው በሴቶች ላይ ነው። የዋህ መሆናችን አውቀው ነው። እባክሽ ተቸግሬ ነበር የሆነ ነገር እንድትረጂኝ ነበር እስቲ አንዴ ስልክሽ ስጪኝ። ከዛ በሜሴጅ ያልተፈለጉ ነገሮች ብዙ ነገሮች በቃ ይሄን ብዬ መናገር ማልችለው። ሌላ ደግሞ በዚህ ምክንያት ብቻ ባልና ሚስት ምን አይነት እንዴት እንደተጣሉ እነግራችኋለሁ። ቀጣይ ቪዲዮ ሰራላችኋለሁ። ምክንያቱም ቪዲዮ ከረዘመ ሰውም ስለማያየው ቪዲዮ አጠር አደረኩላችሁ። ስለዚህ ምን ልላችሁ ፈልጌ ነው፣ ትዳር የፈታ አለ። ስልክ በመስጠቷ ሴቷ ስልክ በመስጠቷ ከባሏ የተፋታች ማቃት ጓደኛዬ አለች። ምክንያቱም ጓደኛዋ ስልኳን ጠልፎታል። የምትጻጻፈው የምትለላከውን ነገር አይቶ ከምን አይነት ሰው ጋር ነው የምኖረው በሚል ባልና ሚስት ናቸው። ጓደኛ ሁሉም ነገር ቃል ኪዳን ተጋባቶ የተቀመጠ ጓደኛ ባልና ሚስት ማለት ይቻላል አይደለ? ስለዚህ እንደዚህ አይነት ፋውል እየተጀመረ ነው፣ ስልክ እየተጠለፈ ነው። ስለዚህ ባካችሁ ተጠንቀቁ ለማለት ነው። እወዳችኋለሁ፣ አከብራችኋለሁ። አሁንም በድጋሚ አፑን ሆፕ አፕን አብራችሁ መስራት የምትፈልጉ አፑን መግባት እፈልጋለሁ መቀላቀል እፈልጋለሁ ብላችሁ መጻፍ ትችላላችሁ። ለወንዶች በጣም ጥቅሙ ላይቭ ላይ በመቀመጥ እህቶቻችንን በማስተማር አዲስ የሚገቡትን አየር ላይ በመጥለፍ ባለው ነገር በመተጋገዝ ጊፍት በመስጠት ጊፍት በመቀበል ማድረግ በጣም የምትችሉበት አፕ ስለሆነ መስራት የምትፈልጉ አለሁ፣ አግዛችኋለሁ፣ አበረታታችኋለሁ። ሌቭላችሁን አሳድጌ ላይቭ የምትገቡበት እንትና አሰፋላችኋለሁ። ላይቭ የመግባት አቅማችሁ እንዲሰፋ አድርግላችኋለሁ። ከሌሎችም ሰዎች ጋር እንድትዋወቁ ከትልልቆች መሸጥ መግዛት ብዙ ነገሮች መስራት ስለሚቻልበት አፑ አሁንም ደጋግሜ እነግራችኋለሁ። ሆፕ አፕን ተቀላቀሉ፣ አብረን እንስራ። አለው ከጎናችሁ። እወዳችኋለሁ። ባይ